የዶሮ ሾርባ ትወዳላችሁ? እንግዲያውስ በጣም ጣፋጭ የሆነ ሬሲፒ፣ የማይሰለች ለመስራት ቀላል እንዲሁም ጤናማ የሆነ ሬሲፒ። ሰላም ተመልካቾች፣ ዛሬ በጣም አሪፍ የሆነ ሄልቲ የሆነ የሱፕ አሰራር ማለትም የሾርባ አሰራር እንሰራለን። ይህ የሾርባ አሰራር በጣም አሪፍና ገራሚ የሆነ በተለይ ደግሞ ለጤና በጣም ተስማሚ የሆነ ማንኛውም ሰው ሊመገበው የሚችል የሱፕ ወይም የሾርባ አይነት እንሰራለን። ውድ ተመልካቾች፣ የምንሰራው የቺክን ሾርባ ነው። ቪዲዮውን እስከ መጨረሻው ድረስ ተከታተሉት። የወይራ ዘይት ወይም ደግሞ ቅቤ መጨመር ተመልካቾች፣ ቺክናችንን ምንም ሳንቀመም መጥበስ። ይህ ሱፕ ወይም ሾርባ የቻይኒዝ ሲሆን የኢትዮጵያን ወይም ደግሞ የሀበሻን ቃና ጣዕም ይዘት እንዲኖረው አድርጌ ሰርቼዋለሁ። እርግጠኛ ነኝ እንደምትወዱት፣ ሞክሩት። እናም ኮሜንት ላይ ሀሳባችሁን አስቀምጡልኝ። አዎ ለመስራት ውስብስብ ነገር አይደለም፣ ቀላል ነው ማለት ነው። የኒውትሪሽን ባላንሱን የጠበቀ በጣም ገራሚ ሪሲፒ ነው። ቺክኑ እንደዚህ በደንብ ከጠበስነው በኋላ የዝንጅብል ስላይስ እንጨምራለን። ነጭ ሽንኩርት ስላይስ፣ አንድ ላይ በደንብ መጥበስ ተመልከቱ። አሁን ተመልካቾች የአትክልት መረቅ እንጨምራለን። አሁን ተመልካቾች ውሃ ከጨመርን በኋላ ከ20 እስከ 30 ደቂቃ ድረስ በደንብ እናበስለዋለን። ጨው እንጨምራለን። ቀጣይ የሚያስፈልገን ተመልካቾች ራዲሽ ነው። ራዲሹን ከትፈን እንጨምረዋለን። ራዲሽ በሚበቅልበት ሰዓት በጣም ፈጣን እድገት ያለው የአትክልት ዘር ነው። ከ3 እስከ 4 ሳምንት ድረስ ጊዜ ይፈጃል። ራዲሽ የዘር ሐረግ ወይም ቤተሰቡ የሚመዘዘው ከስናፍንጭ፣ ጎመን ዘር ከእነዚህና ከሌሎች ተመሳሳይ ከሆኑት ይመደባል። እንዴት ይሰራል? በማብሰል ጥሬውን በሳላድ መልክ ከተለያዩ ምግቦች ጋር አብሮ በማብሰል ፒክል በመስራት ያገለግላል። ሌላው ዝቅተኛ ካሎሪ ሲኖረው በውስጡ በቪታሚን ሲ የበለጸገ ነው። የውሃ መጠኑ ከፍተኛ ነው እና የተለያዩ ለሰውነታችን አስፈላጊ የሚባሉትን አንቲኦክሲዳንቶችን ይዟል። ለአንጀት ጤንነትማ ተነግሮ አያልቅም። ለማንኛውም ራዲሽ ብዬ ጠቀለልኩት እንጂ አይነቶቹ ብዙ ናቸው። ከተፍነውን ራዲሽ መጨመር፣ መልሰን ለ15 ደቂቃ ማብሰል። ይህ ምስሉ ላይ የምታዩት ስፕሪንግ ኦኒየን በመባል ይታወቃል። ማጋነን ባይሆንብኝ የሰራችሁትን ምግብ የበለጠ ጨዋታውን ይቀይረዋል። አጠቃቀሙም ብዙ ጊዜ ማለት ነው ምግባችሁን ከሰራችሁ በኋላ ምግቡ ሳይቀዘቅዝ ማለት ነው በትኩሱ እንዳለ አድቃችሁ በመክተፍ መቀላቀል ነው። መንፈስ በሉት። ጣዕሙንና ቃናውን ስናይ የነጭ ሽንኩርት ይዘት አለው። የዘር ሐረጉን ስናይ ነጭ ሽንኩርት፣ ቻይቭ፣ ባሮ ሽንኩርት፣ የአበሻ ቀይ ሽንኩርት እያልን የምንጠራት ትንሿ ቀይ ሽንኩርት ማለት ነው። ከእነዚህ ጋር ይበልጥና ትልቅ የሆነ ቁርኝት ዝምድናም አለው። የከተፍነውን ሪንግ ኦኒየን እና ቃሪያ መጨመር። ዋው! ይህ ይመስላል ተመልካቾች። እሳቱን ቀጥታ ማጥፋት አለብን። ይህን ይመስላል።